እኔኮ ምን ይሻላችኋል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሙስሊም ወንድምና እህቶች፣ እንዲያውም ኢትዮጵያዊ ወገኖች? ይሄ መልእክት ለሌላ ሃይማኖት ተከታዮች በተለይ ደግሞ ለክርስቲያኖች እንዲደርስ የሚደረገውን ነገር አድርጉልኝ። እኔኮ በጣም የሚገርመኝ ነገር ለምሳሌ እኔ መምከር በሚገባችሁ ሰዓት አትመክሩም፣ ምክር በማያስፈልገው ሰዓት ደግሞ ምክር ትመክራላችሁ። የምትመክሩት ምክር ደግሞ ትክክለኛ ምክር አይደለም፣ ኢሞሽናችሁን ነው። ለምሳሌ እኔ እስልምናን ከተቀበልኩ ዛሬ 9 ቀን ወደ ኋላ 9 ቀን ሂዱና የማንን ሃይማኖት ነካሁኝ? እኔ የማንንም አልነካሁም። በማንም ሃይማኖት ላይ ማስተያየት አልሰጠሁም። እኔ ባመንኩበትና በተቀበልኩበት ነገር ላይ ነው እየተናገርኩ ያለሁት። ይህ ደግሞ የኔ መብት ነው። የሌላ ሰው ሃይማኖት አትንካ፣ አትሳደብ፣ ብንቻቻል ብንከባበር ይሻላል። ያንዳንዶቹ እኔ በጣም የሚያሳዝነኝ ዝም ብለው የሚናገሩ ሰዎች ሲሶክ ችግር የለውም፣ ግን የምንተዋወቅ ሰዎች እኔን ለመምከር አስፈላጊ ናቸው ብላችሁ ብታምኑ ኑሮ ከዚህ በፊት በነበርኩበት ሁኔታ እኮ ምክር አልመከራችሁልኝም። ምክር በሚገባ ሰዓት አትመክሩም፣ ምክር በማይገባ ሰዓት ትመክራላችሁ። አንዳንዶቹ በጣም ያስቃል። የኔን የኋላ ታሪክ አለማወቅ አንዳንድ በጣም የሚያስቁ ጥቅሶች ይልኩልኛል። ደውሎ የሚያውቅ ሰው ራሱ በሜሴንጀር፣ በቴሌግራም፣ በፌስቡክ፣ በዋትሳፕ የማትደውሉት ነገር የለም። ግን ምንድነው እኔ እኮ መብት አለኝ። እኔ እስልምናን ተቀበልኩ። ሌላን ሃይማኖት እወዳለሁ እጠላለሁ እኮ አላልኩም። እኔ እስልምናን እወዳለሁ ማለት ሌላውን እጠላለሁ እወዳለሁ ማለት አይደለም። እኔ ሲጀምር የምጠላውም የምወደውም ሃይማኖት የለኝም ከእስልምና ውጭ። በቃ እኔ የምወደው እስልምናን ነው። እወደዋለሁ ማለት ደግሞ ለኔ እወደዋለሁ ብቻ አይደለም፣ መውደድ ማለት መኖር ስለሆነ። ስለዚህ እናንተን ሃይማኖት አልጠላምም አልወድምም፣ አይመለከተኝም። ግን አሁን መሽነካሁኝ። አሁን ወደፊት ግን ንጽጽር ጠይቃችኋለሁ፣ ቻሌንጅ አረጋችኋለሁ ጨዋና ስርዓት በተሞላበት መንገድ። ያኔ ምን ልትሆኑ ነው? አሁን እኮ ምንም አላልኳችሁም። እኔ ሙስሊም ነኝ። ስለ እስልምና የመናገር መብት አለኝ። እስልምናን የማወጅ መብት አለኝ። እስልምናን የማስፋፋት መብት አለኝ፣ ጤነኛና ጨዋ በሆነ መንገድ። እኔ ስለ እናንተ አላወራም፣ ለማውራትም ፍላጎቱ የለኝም። እኔ የሚመለከተኝ እስልምና ስለሆነ እስልምና ነው ማጠናው፣ እስልምና ነው ማወራው፣ እስልምናን ነው የምኖረው። ሌሎች ደግሞ ሙስሊሞቹ ናችሁ። በቅንነት ደግሞ የሚዲያው ጩኸት እንዳያጠፋ እንዴ ከምስጋናው በላይ እኮ ስድቡም እኮ በዛው ልክ ነው። እኔ እኮ ሽማግሌ እኮ ነኝ። 50 ዓመት ያለፍኩ ሽማግሌ እኮ ነኝ። ብዙ የህይወት ኤክስፒሪየንስ አለኝ ሰው ነኝ። እስቲ አንዳንድ ከዚህ በፊት የነበረውን ነገሮች እኔ እኮ ሚዲያ ላይ ትናንትና አይደለም የመጣሁት፣ ሰንብቻለሁ እኮ እዚህ ቲክቶክ መንደር ላይ እና ወደ ኋላ ማነሳቸውን ሐሳቦች ማምንባቸው የነበሩትን ነገሮች ወደ ኋላ መለስ ብላችሁ እዩ። በእንደዛ አይነት ሁኔታ የነበረ ሰው እንዴት ነው በጩኸትም በምስጋና ስም ይጠፋው? ስለዚህ አትጨነቁ። በቅንነት ለምትጨነቁ አትጨነቁ። ስድቡም አያሳብደኝም፣ ጩኸቱም አያሞቀኝም። ብዙ የህይወት ኤክስፒሪየንስ ያለኝ ልጅ ነኝ። ግን ሌሎቻችሁ አትደውሉ፣ ቴክስት አታድርጉ፣ አትጨነቁ። ገና ለገና ይነካናል ከሆነ አይመለከተኝም እኔ። ስለዚህ ትንሽ ከገባባችሁ ዕውቀትና ከኤጓችሁ ወጣ ብላችሁ ለጥቂት ደቂቃ በቅንነት ስሙ ይሄንን ቪዲዮ። ስሜታችሁን ሳይሆን የምታስቡትን ሳይሆን እኔ የምናገረውን ሰምታችሁ ነው ለእኔ ንግግር መልስ መስጠት ያለባችሁ። አንድ ነገር እጋራችኋለሁ። አዎ ድሮ በክርስትና ህይወት የቆየው ነኝ። ከክርስትና ወደ እስልምና ሲሄድ የሚሰማችሁ ስሜት ይኖራል። እሱን አገር ያደርጋለሁ። ያም ቢሆን እኮ ግድ ንካን ነው እናንተ አነጋ። እኔ የማንንም ሃይማኖት አልነካም። የመነጋገርም ከማንም ጋር ኢንተርቪው የማድረግ ከማንም ጋር የመጨቃጨቅ ከማንም ጋር የማዋጓያት ፍላጎት የለኝም። እኔ አሁን እስልምናን ማጣጣም ብቻ ነው የምፈልገው። ሌላው ስለኔ የምትጨነቁ አዎ አነባለሁ፣ አያለሁ፣ እሰማለሁ። ግን የኔ ህይወት ፍልስፍና እሺ አወኩና ከዛ መለፍለፍ መቀጠል አልፈልግም። እኔ ባወኩት ነገር ላይ ቀስ እያልኩ ማደግ፣ በስርዓት አምናለሁ። እኔ በእድገት ስርዓት አምናለሁ። ባወኩት ነገር ላይ መኖር። የማቀውን ነገር ማልኖር ከሆነ አውቄ ለምን እወጠራለሁ? ለምን ችግር ውስጥ ወድቃለሁ? ስለዚህ ስርዓት አለው። አሁን ህፃን ልጅ
ከማህፀን ወጥቶ እድገት ስርዓት እኮ አለ ወደ ወንድነትም ወደ ሴትነትም ይደርስበት። እኔ በእንደዛ አይነት የህይወት ስርዓት ስለማምን ረጋ ብዬ እያነበብኩ ሳልቸኩል ሳልንቀዠቀዥ ሳላብድ ረጋ ብዬ እያጠናሁ ያጠናሁትን የተማርኩትን እየኖርኩ በምኖረው ነገር ደግሞ ምስክርነት እየሰጠሁ እኔ ማወራው ምናገረው ምኖረውን ነገር ነው እንጂ ማቀውን ነገር ባወራ ምን ይጠቅመኛል? ምንም እንኳን አይጠቅመኝም እንጂ ቀላል ነው። አሁን ከዩቲዩብ ሰማላችሁ ከተለያየ ድረገጽ ሰማላችሁ እሱ አይደለም ጉዳዩ። ያ ምንኖረውን ማቀውን ነገር መኖር አለብኝ ብዬ ስለማመን ነው። ስለዚህ ስጋት አይግባችሁ። ይህ በጣም እኮ እንዲ ማረገውንና ማላደርገውን በደንብ እኮ ጠንቅቄ ማቅ ልጅ ነኝ። ስለዚህ ረጋ በሉ፣ አትንጫጩ። ንካን ከሆነ አልነካም። ወደፊት በጊዜና በወቅት መቼ እንደሆነ ባይታወቅም ጤነኛ በሆነ መንገድ ጥያቄ ትጠየቃላችሁ። ማናችሁም ጥያቄ ትጠየቃላችሁ፣ ለዛ ጥያቄ መልስ ትሰጣላችሁ። ይሄ ማለት ምንድነው? ይሄ ማለት እንዲህ ነው ብለን የመወያየት ልምድ እናዳብራለን። እያመመንም ቢሆን እየሰማን ለዛ ነገር መልስ መስጠት፣ መልስ ማንችል ከሆነ ደግሞ መተው። እንደዛ እየደረግን ቻሌንጅ መደራረግ አለብን። አለበለዛ አርፈ ተቀመጥ ምናምን አርፈ ተቀመጥ ለማያስብል መልእክት አርፈ ተቀመጥ ይባላል። አርፌ እኮ ተቀመጥኩ፣ አደብ እኮ ያስኩኝ፣ ሰለምኩ እኮ እንዴ። እኔ እኮ ከዚህ በፊት ሃይማኖት ለሃይማኖት ተከባብራችሁ ኑሩ እኮ ነበር። ዛሬ እኔ ሃይማኖተኛ ስሆን እኮ ያድሮ ስናገረው የነበረውን ነገር እኮ አረሳም እኔ። ስለዚህ ማንኛውንም ነገር ተከባብሬ ፐርሰናል በአካል ነው ማውራት የምፈልገው እኔ። በማህበራዊ ሚዲያ ደግሞ ጠይቃችኋለሁ። ስለዚህ አሁን ሙስሊም ነኝ። ለምን እስላም ሆንክ ከሆነ እኔ በእስልምና አላፍርም። ድሮ ዝም አላልኩም፣ እንኳን አሁን ዝም አልልም። ግዴታ አለብኝ እኔ የአላህን ቀጥተኛ መንገድ የማወጅ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቸኛ የመጨረሻ መልእክተኛ እንደሆኑ ማወጅ የኔ እስላማዊ ግዴታ ነው። ይሄንን እንዳደርግ ያዘዘኝ ቁርአን እንጂ እናንተ ዝም በል ስትሉኝ ዝም ምል፣ በል ስትሉኝ ምል ጆተን አይደለም ሳንቲም ሲገባብኝ ምተፋ። ስለዚህ እኔ የምመራው የምተዳደረው በቁርአን ነው። ማላቀው ነገር ካለ ደግሞ የገባሁበት ሰርክል ምርጥ ሰርክል ነው አሉኝ። ማምናቸው የሚቀርቡኝ የሚያስረዱኝ የሚያስተምሩኝ ኡስታዞች አሉ፣ ለነሱ ጠይቃለሁ። ስለዚህ አትጨነቁ፣ ብዙ ግርግር አትፍጠሩ ለማለት ነው። መልካም ጊዜ፣ መልካም ቀን።